السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، የዕለተ እሁድ ሙሐረም 1438 የተለያዩ ነጥቦችን የምንዳስስበት የፕሮግራማችን ሲሆን ዛሬ በአላህ ፈቃድ አዲሱን የሂጅራ ዓመት በተመለከተ አጠር ያሉ ማስታወሻዎች ይኖሩናል። ነው አላህ ተባረከ ወተዓላ የሰው ልጆች ማረፊያ የሆኑና መስሪያ መንቀሳቀሻ የሆኑ ዘንድ ቀንና ሌሊትን አስገኝቷል። ይህም ከአላህ ተባረከ ወተዓላ ተአምሮችና የአላህን ሀያልነትና ቁድራውን ከሚያሳዩ ነገሮች መሃል አንዱ ነው። ወጀዐልና ለይለ ወነሃረ አየተይን ፈመሐውና አየተ ለይሊ ወጀዐልና አየተ ነሃሪ ሙብሲረተን ሊተብተጉ ፈድለን ሚን ረቢኩም። ቀንና ሌሊትን አየት አድርገናቸዋል። የአላህን ሀያልነት የሚያሳዩ ተአምር አድርገናቸዋል። ሌሊቱ ጨለማ እንዲሆን፣ ቀኑ ደግሞ ብርሃናማ እንዲሆን አድርገናል። ይህም የጌታችሁ የሆነ ትሩፋት ነው፣ የአላህ ስጦታ ነው። ቀን ላይ ትሰራላችሁ፣ ማታ ደክማችሁ ደግሞ ታርፋላችሁ። ቀኑ በራሱ ለስራ ያነሳሳል፣ ሌሊቱ ደግሞ ለእረፍት ይገፋፋል። ወከዛሊክ ቀንና ሌሊት መለያየታቸውም ሒሳብን፣ ጊዜዎችን፣ ወቅቶችን ታቁ ዘንድም ይረዳል ብሏል። እንደሚታወቀው በዓመት ውስጥ 12 ወሮች አሉ። በእነዚህ ወራቶች ውስጥ የምንሰራቸው የተለያዩ ዒባዳዎችና ዋጅባቶች፣ ግዴታዎች አሉብን። እነዚህ ወራትንም አንዱን ከሌላኛው የሚበልጥና የሚሻል አድርጎታል። ወሮች ከያዟቸው ቀናት ውስጥም ደግሞ አንዱ ቀን ከሌላኛው የሚሻል አድርጎታል። ከዓመቱ ቀናት ውስጥ የተከበረ ቀን ማለት የዓረፋ ቀን ነው። እንደዚሁ በወሮች ውስጥ ካሉ ቀናት የተከበሩ ቀናት የዙልሕጃ 10 ቀናት ናቸው። የተከበሩ ሌሊቶች ደግሞ የረመዳን የመጨረሻ 10 ሌሊቶች ናቸው። የሳምንቱ ምርጥ ቀን ጁሙዓ ቀን። ከዕለቱ የተመረጠው ሰዓት አላህ ተባረከ ወተዓላ ወደ ቅርቧ ሰማይ አዱንያ ወርዶ ማን ነው ምህረት የሚጠይቀኝ፣ ማን ነው የሚለምነኝ የሚሉበት የሌሊቱ የመጨረሻው 1/3 ነው። አላህ ተባረከ ወተዓላ በዓመቱ ውስጥ የተለያዩ የምንሰራቸው የኸይር ስራ እድሎችን ሰጥቶናል። አላህ ተባረከ ወተዓላ የመረጠውና ለኸይር የወፈቀው ሰው ማለት እድሜውን በአግባቡ የሚጠቀምና አላህ የሰጠውን እድሜ በአግባቡ የሚጠቀም ሰው ነው። ኢብን አቢ ዱንያና አጠበራኒ ረሒመሁላህ ተዓላ ባስተላለፉት አተር ዓመቱን ሁሉ ኸይርን ነገር ከጌታችሁ ጠይቁ፣ ለምህረቱም የሚያበቃችሁን ስራ ስሩ። አላህ ተባረከ ወተዓላ ምህረት አለው፣ እዝነት አለው፣ ረሕመት አለው፣ ለፈለገው ሰው የሚያድለው። እንደዚሁ ደግሞ አላህ ተባረከ ወተዓላ ገመናችሁን እንዲሸፍንላችሁ ከሚያስደነግጥና ከሚያስፈራ ነገር እንዲጠብቃችሁ ጠይቁ ተብሏል። ወሀከዛ በየቀኑ የምንሰራው ስራ ማህተም ተደርጎበት ወደ አኼራ እንደሚተላለፍና የሰራነውን ስራ አላህ ዘንድ እንደምናገኝ መዝገባችንን ራሳችን እንደምናነበው ተነግሮናል። ሙጃሂድ በመባል የሚታወቁት ታላቁ ታቢዒ ረሒመሁላህ ተዓላ ማ ሚን የውሚን ኢላ የቁሉ ኢብነ አደም ቀድ ደኸልቱ ዐለይከ ልየውመ ወለን አርጅዐ ኢለይከ ባዕደል የውሚ። በእያንዳንዱ ቀን ዕለቱ አንተ የሰው ልጅ ሆይ እነሆ እኔ አዲስ ቀን ነኝ፣ ወደ አንተ መጥቻለሁ፣ ዳግም ካንተ ጋር አልገናኝም፣ ምን እንደምታደርግ ልብ ልትል ይገባሃል እያለ ቀኑ የሰው ልጆችን ያናግራል ብለው ተናግረዋል ረሒመሁላህ ተዓላ። ቀኑን የሰራውን ሰርቶ ውሎ ታትሞበት የቅያማ ቀን ያገኘዋል። እንደዚሁ ከዒሳ ዓለይሂ ሰላም እንደተላለፈው ኢነ ሃዘ ለይለ ወነሃራ ኺዛነታን፣ ቀንና ሌሊት ካዝናዎች ናቸው፣ ማከማቻ ኮረጆዎች ናቸው፣ ምን እንደምታስቀምጡባቸው ልብ በሉ ይሉ ነበር። አዕሚሉ ሌይለ ሊማ ኹሊቀ ለሁ ወአዕመሉ ነሃረ ሊማ ኹሊቀ ለሁ ይሉ ነበር። ቀኑ የተፈጠረለት ዓላማ አለው፣ ለዛ ዓላማው አውሉት። ሌሊቱም ራሱን የቻለ ዓላማ አለው፣ ለዛው አውሉት እያሉ የሰው ልጆች ቀንን በአግባቡ እንዲጠቀሙ ሌሊቱንም በአግባቡ እንዲጠቀሙ ይመክሩ ነበር። ሙስሊም አላህ ተባረከ ወተዓላ ለቁም ነገር እንደፈጠረው ያውቃል።
ጊዜውን በቀልድና በማይጠቅመው ነገር አይጨርስም። እያንዳንዷን ደቂቃ እያንዳንዷን ሰከንድ ወደ አላህ በሚያቃርበው የጌታውን ውዴታ እንዲያገኝ በሚያደርገው ነገር ያሳልፋል። ሐሰኑል በስሪ ረሒመሁላህ ተዓላ ምን ነበረ? ለይሰ የውሙን ያእቲ ሚን አያሚ ዱንያ ኢላ የተከለም። እያንዳንዱ ቀን ይናገራል፣ ሰዎችን ያናግራል። እኔ አዲስ ቀን ነኝ፣ በምሰራው ስራም አላህ ዘንድ መስካሪ ነኝ። ዛሬ ፀሐይ ከጠለቀች ወደ አንተ ዳግም ተመልሼ አልመጣም። ዛሬ እንግዳህ ነኝ። እንግዳ ደግሞ መሄዱ የማይቀር ነገር ነው። ከሄደ በኋላ እንግዳ ወይም ያመሰግንሃል ወይም ያወግዝሃል እያሉ ቀንና ሌሊት እንደሚያናግሩ ጠቅሰዋል። ሌሎችም በርካታ ታቢዒዎች፣ ደጋግ ቀደምቶች ተመሳሳይ ንግግሮች አሏቸው። እያንዳንዱን ቀን በአግባቡ ልንጠቀም እንደሚገባን የሚገልጹ ንግግሮች ማለት ነው። ዑመር ብኑ ጥር ረሒመሁላህ ተዓላ ምን ይል ነበር? ኢዕመሉ ሊአንፉሲኩም ረሒመኩሙላህ ፊ ሃዘል ለይሊ ወሰዋሊ። ለአኼራችሁ ለነፍሳችሁ የሚጠቅማችሁን ነገር ስሩበት በአዱንያ ጊዜያችሁ በሌሊቱ ክፍለ ጊዜ። ከሰው ልጆች ሁሉ ሞኝ ማለት ቀንና ሌሊት ላይ አላህ የገጠመውና ያገረለትን ኸይር ስራ አጋጣሚዎችን በአግባቡ ማይጠቀም ሰው ነው። የተነፈገ ሰው ብሎ ማለትም ቀንና ሌሊት ይዞት የመጡትን ኸይር በአግባቡ ማይጠቀም ሰው ነው ይሆናል። ቀንና ሌሊት ወደ አላህ መጓዣ መንገዶች ናቸው። የአላህን ውዴታ መሸመቻ ናቸው። በአግባቡ የተጠቀማቸው ሰው አኼራ ላይ ይከብራል። ቸላ ያላቸው ሰውና ዝንጉ የሆነ ግድ የለሽ የሆነ ሰው አኼራ ላይ ይከስራ። ፈአሕዩ ሊላሂ አንፉሰኩም ቢዚክሪ። ሁሌ አላህን በተግባርም በንግግርም በማስታወስ ነፍሳችሁን ሕያው አድርጉ። ልቦች ሕያው የሚሆኑት አላህን በማስታወስ ነው ነበር። የሰው ልጅ ቀን ውሎ ማታ ቤቱን እንደሚገባው መንገደኛ የሆነ ሰዓት ላይ ቤቱ እንደሚደርሰው ወይም ካሰበው እንደሚደርሰው እኛ ጉዞ ማብቃቱ አይቀርም። አዱንያን መሰናበታችን አይቀርም። በእያንዳንዱ ቀን ያሉ 12 ሰዓቶች እኛ ላይ ወይም መስካሪዎች ናቸው ወይም የሚመሰክሩልን ናቸው። እማ አኼራ ላይ እንድንደሰትና እንድንኮራ የሚያደርጉን ናቸው፣ ወይም ደግሞ እንድንጸጸትና እንድናፍር የሚያደርጉን ናቸው። ጊዜ የኛ አይደለም። በአግባቡ ከተጠቀምነው አላህ ዘንድ ሽልማት አለው። ያለ አግባብ የተጠቀምነው እንደሆነ አላህ ዘንድ ያስጠይቃል። አወለም ኑዕሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር ተብሎ አዱንያ ላይ መገሰጽ የሚችል ሰው መገሰጽ የሚችልበትን እድሜ አላኖርኳቸውም እንዴ? ማስጠንቀቂያ አልደረሳቸውም እንዴ? ነቢይ አልመጣም፣ ቁርአን አልመጣም፣ ዑለሞች አልመከሯቸውም እንባላል። ይሁ ከገፍላ ልንርቅና ለአኼራ ስንቅ ልንሰንቅ ይገባናል። ብዙዎቹ ሲሞቱ እያየን ነው። የሰው ልጆች ነስያቸው ሸይጣን ወደ ኸይር ሳይሆን ወደ ሸር እንደሚገፋፏቸው ይታወቃል። ኢነ ነፍሰ ለአማረቱን ቢሱእ ተብሎ ነፍስ በመጥፎ ታዛለች፣ ትጎተጎታለች። ወከዛሊክ ሸይጣን ለእናንተ ጠላት ነው፣ ጠላት አድርጋችሁ ያዙት ተብሎ ከቻለ የሰው ልጆችን ማክፈር ነው አላማው። ሸይጣን ሽርክ ላይ ይመጣል ነው፣ ካልቻለ ሚያከፍሩ ቢድዓዎች ላይ ይመጣል፣ ካልቻለ መለስተኛ ቢድዓዎች ላይ ይመጣል፣ ካልሆነ ከበባድ ወንጀሎች ላይ ይመጣል፣ ካልሆነ ጥቃቅን ወንጀሎች ላይ ይመጣል፣ ካልሆነ ገፍላ ላይና ሐላል የሆኑ ነገሮች ላይ ድንበር ማለፍ ላይ ይመጣል። ከዚህ አንዱ ላይ የማይጥለው ሰው የለም አላህ ያዘነላቸው ካልሆኑ በስተቀር። አላህ ከነሱ ያደርጋል። ራሳችንን ለመፈተሽ በዛሬው ዕለት ምን ሰራሁኝ፣ ባለፈው ሳምንት ምን ሰራሁኝ፣ ባለፈው ወር ምን ሰራሁኝ፣ ባለፈው ዓመትስ ቀጣዩን ቀን እንዴት ልጠቀም ይገባኛል? ሳምንቱን፣ ወሩን፣ ዓመቱን ነፍስያችን በዚህ መልኩ ካልተከታተልናት በስተቀር ገደል ትከታለች። ዛሬ ሙሐረም አንድ ነው። ሙሐረም እንደሚታወቀው ልዩ ክብር ካላቸው 4 ወሮች መሃል አንዱን ዙልቂዕዳ፣ ዙልሒጃ፣ ሙሐረምና ረጀብ የተከበሩ ወሮች ናቸው። ኢነ ዒደተ ሽሁር ዒንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ ሚንሃ 4 ሑሩም። አላህ ዘንድ ወሮች 12 ናቸው። ከእነዚህ ውስጥ 4ቱ የተከበሩ ናቸው። በእነሱ ውስጥ ነፍሳችሁን አትበድሉ ተብሏል። በእነሱ ውስጥ የሚለው የተወሰኑ ዑለሞች በ4 ወሮች ውስጥ የበለጠ ከወንጀል ተጠንቀቁ ማለት ነው ብለው ፈስረዋል። ሌሎች ደግሞ በ12ቱም ወሮች ራሳችሁን ከመበደል ወንጀል ከመስራት ተጠንቀቁ ተብሏል። የበለጠ በእነዚህ በ4 ወራት ራስን ከመበደል መጠንቀቅ፣ ኸይር ስራ በጥቅሉ ማብዛት ተወዳጅ ነው። አላህ ዘንድ ክብር አላቸው። የዓመት መጠናቀቅና የአዲስ ዓመት መጀመር በቀጥታም ይሁን በተዘዋዋሪ አዱንያ እንደምታልቅ
ሌላ አዲስ ዓለም እንደሚመጣ የሚያሳይ ነው። እንደዚሁ ደግሞ ራሳችንን ለመፈተሽና ለመመርመርም የሚረዳ አጋጣሚ ነው። አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ብሏል። እናንተ ያመናችሁ ሰዎች ሆይ አምነናል ብላችሁ ብቻ ቁጭ አትበሉ፣ አላህን ፍሩ፣ ለነገ ምን እንደሰራችሁ ራሳችሁን ፈትሹ፣ መርምሩ። አምኛለሁ ብቻ ብሎ መቀመጥ አሊያ ደግሞ በአካላችን ብቻ የምንሰግደውን ሶላት እንደ ትልቅ መቁጠር በቂ አይደለም። ዋናው ልብ ነው። ለአኼራ መጨነቅ ነው። አላህን መፍራትና ማስታወስ። ለአኼራዬ ለነገ ምን ሰርቻለሁ ብላችሁ ራሳችሁን ፈትሹ። ይሄ ራስን የመተሳሰብ ነፍስን የመገምገም አስልና መሰረት ነው፣ ደሊል ነው። ወልተንዙር ነፍሱን ማቀደመት ሊገድ፣ ያንዳንዷ ነፍስ ለነገ ምን እንዳስቀመጠች ልብ ትበል። በዚህም መሰረት ሁሌ ራሳችንን ልንፈትሽ ይገባናል። ያለፈውን ዓመት በምን አሳለፍኩት? ኸይር የሰራ ሰው ሊደሰት ይገባል። ኸይርን ስራ ከሚያበላሹ ነገሮች ከመጠንቀቅ ጋር፣ ክፍተት ያለበትና በወንጀል ያሳለፈ ሰው ሊተውበት ይገባል። አላህ ተባረከ ወተዓላ ተውበት ያደረጉ ሰዎችን ተውበት ይቀበላል። የተውበት በር ክፍት ነው አላህ ዘንድ። ሽርክ እንኳ የሰሩ ሰዎች፣ ኩፍር ላይ የነበሩ ሰዎች እንኳ ቅያማ ከመቆሟ ወይም ደግሞ ትልልቅ ምልክቶች ከመታየታቸው በፊትና ጣረሞት ላይ ከመድረሱ በፊት ተውበት አድርጎ ወደ አላህ ከቀረበ አላህ መሃሪ ነው። መማር ብቻም አይደለም ወዱድ ነው። የተወበቱ ሰዎችን ይወዳል፣ ያቀርባቸዋል። ተውበታቸው ካማረ ወንጀላቸውንም ወደ ኸይር ሊቀይርላቸው ይችላል። ወሁወል ገፉሩል ወዱድ፣ መሃሪ ባሮቹን የሚወድ ነው ተብሏል። እንደ ሰው አንዴ ካስቀየሙት ቅም የሚይዝ አይደለም። በቀረበን ቁጥር የበለጠ ወደሱ ያቀርበናል፣ ከኛ የተብቃቃ ከመሆኑ ጋር ማለት ነው። የሰው ልጅ ሆኖ ግን ከአላህ መብቃቃት የሚችል ማንም የለም። ለቅጽበት ያለ አላህ ጥበቃ ያለ አላህ እርዳታ ለአፍታ ለደቂቃ መኖር አንችልም። በመሆኑም አላህን ልናስቀይመው አይገባም። የከለከለን ቦታ ላይ ሊያገኘን አይገባም። ያዘዘን ቦታ ላይ ሊያጣን አይገባም። በንግግራችንም በተግባራችንም በልባችንም አላህን ልናስታውስ ልናከብር ይገባናል። ባለፈው ዓመት ያለፉ 330 ወይም ደግሞ 350 ምናምን ቀናት በምንድን ነው ያለፉት? ልናስታውሳቸው ይገባል። በሰላም የሚያሳለፉ ሰዎች አልፈዋል። በስቃይና በመከራ የነበሩ ሰዎችም ዓመቱ ተጠናቋል። ሀከዘ ዱንያ ኸይርም ይሁን ሸር መጠናቀቁ አይቀርም። አንዱ ይታመማል፣ ሌላኛው ይሞታል፣ ሌላ አዲስ ይወለዳል። አላህ ተባረከ ወተዓላ ሁሌም ስራውን ይሰራል። እነዚህ 350 ምናምን ወይም ደግሞ 330 ቀናት እንደተጠናቀቁት ሁሉ ህይወታችንም ማብቃት አይቀርም። የሆነ ጊዜ አዱንያን መሰናበታችን አይቀርም። በምን መልኩ ነው የምንሰናበተው? መቼ ነው የምንሰናበተው? ሊያስጨንቀን ይገባል። አልፉደይል ብን ዒያድ በመባል የሚታወቀው ታላቁ ዓቢድ ረሒመሁላህ ተዓላ ለአንድ ግለሰብ እድሜህ ስንት ነው ብለው ጠየቁት። 60 ዓመቴ ነው አላቸው። እንግዲያውስ አንተ 60 ዓመት ሙሉ እየተጓዝክ ነው፣ ወደ ጌታህ መድረሻ ጊዜ ተቃርቧል ማለት ነው አሉት። ይህን ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ሲሰሙ ፉደይል ረሒመሁላህ ተዓላ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ምን ማለት እንደሆነ ታውቃለህ እንዴ ብለው ጠየቁት። ይህ ማለት እኮ እኔ የአላህ ባሪያ ነኝ ወደ እሱም ተመላሽ ነኝ ማለት ነው ብለው ትርጉሙን ነገሩት። እሱ የአላህ ባሪያ መሆኑን ያወቀና ወደ እሱ እንደሚመለስ ያወቀ ሰው ወደ ጌታው ከተመለሰ በኋላ ጌታው ፊት ለፊት እንደሚቆም ሊያስታውስና ሊያቅ ይገባል። ጌታው ፊት ለፊት የሚቆም ሰው ደግሞ እንደሚጠየቅ ሊያቅ ይገባል። ጥያቄና ምርመራ እንደሚጠብቀው የሚያቅ ሰው ደግሞ ትክክለኛ መልስ ለመመለስ ሊዘጋጅ ይገባል። ይህን ሰውየው ፈመልሒል አላቸው። ታዲያ ምን ይሻላል? መፍትሄው ምንድን ነው አላቸው። ፉደይል ምን አሉት? የሲራ መፍትሄው ቀላል ነው። ምንድን ነው ቀላሉ መፍትሄ ብሎ ጠየቃቸው። ቃለ ቱሕሲኑ ፊማ በቅያ ይግፈር ለከ ማ መዳ። ከእንግዲህ የቀረው ህይወትህን አላህ በሚወደው መልኩ ለማሳለፍ ወስን፣ ተውበት አድርግ፣ ያለፈውን አላህ ይመራሃል። ፈኢነከ ኢን አስአተ ፊማ በቂ ኡኽዝተ ቢማ መዳ ወማ በቂያ። ከአሁን በኋላ ግን ጸባይህ የምታበላሽና ጌታ የምታስቀይም ከሆነ ግን ድሮ በሰራኸውም ወንጀል ይቀጣሃል፣ ከአሁን በኋላ በምሰራውም ወንጀል ይቀጣሃል ብለው መከሩት ረሒመሁላሁ ተዓላ ወረዲየ ዐና ወዐንሁም። ወሀከዛ የሰው ልጆች ሓል ይህ ነው። ወደ ጌታ ወደ አላህ መጓዝ ነው።
አጀላችን መቼ እንደሚያበቃ አናቅም። በመሆኑም ሁሌ ራሳችንን ልናዘጋጅና ኸይር ስራችንን ሰርተን ስንቅ ሰንቀን መለከል ሞት በመጣበት ጊዜ ደስተኛ ሆነን የምንቀበልበትን ሁኔታ ልናመቻች ይገባናል። ሞት ለማንም እንደማይቀር ሁሉም የሚያውቀው ነገር። ብልህ ሰው ማለት አዋቂ ሰው ማለት ለሞት ራሱን ያዘጋጀ አላህ የሚጠላውን ነገር ሁሉ የተወ ስህተት ላይ እንኳ ከወደቀ ፈጥኖ ተውበት ያደረገና ትክክለኛ ሙስሊም ሆኖ ለመሞት ጥረት የሚያደርግ ሰው። ሆኖም ይሄን አዲሱን ዓመት በተመለከተ ሰዎች የሚፈጽሟቸው ስህተቶች አሉ። እነዚህን ስህተቶችን ከመፈጸም ጥንቃቄ ልናደርግ ይገባል። አዲስ ዓመት ብሎ ማለት ዱንያ ለመጀመሪያ ጊዜ የተፈጠረችበት ቀን ማለት አይደለም። ከወር በፊት የተወለደ ሰው የእሱ ዓመት የሚሞላው እሱ ከተወለደበት ቀን ጀምሮ 12 ወራት ሲቆጠሩ ነው። ሁሉም ነገር ራሱን የቻለ የራሱ ዓመት ይኖረዋል። ይህ ነገር ልብ ሊባል ይገባል። በየጊዜው አዲስ ዓመት አንጻራዊ አዲስ ዓመት ሊኖር ይችላል ማለት ነው። የሂጅራን ዓመት አቆጣጠር በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሰዎች የሚጠቀሙት የራሳቸው አቆጣጠር ነበራቸው። ወጥ የሆነ በውል የሚታወቅ ባይሆንም አንዳንድ ነገሮችን ለማወቅና ለማስታወስ በየጊዜው የሚከሰቱ ትልልቅ ክስተቶችን ነበር የሚጠቀሙት። እገሌ የተወለደው እገሌ የሚባለው ጦርነት ከመደረጉ ከዚህ ያክል ወር በፊት፣ ከዚህ ያክል ዓመት በፊት ወይም ደግሞ ከዚህ ያክል ዓመት በኋላ ወር በኋላ ነበር ማለት። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት ዓመል ፊል ነው ወይም ከዓመል ፊል ይህን ያክል ዓመት ወር ቀደም ብሎ እያሉ ነው ሲራ ላይም የሚጠቅሱት። ነቢያችን ሰለላሁ ዐለይሂ ወሰለም ከተላኩ በኋላ መዲና የተሰደዱበትን ቀን መሰረት አድርጎ የሂጅራ አቆጣጠር ተጀምሯል። የሙስሊሞች አቆጣጠርን ይህ ነው ሊሆን የሚገባው። የፈረንጆችን አቆጣጠር የግድ ካልሆነ በስተቀር ልንጠቀም አይገባም። ሲጀምር በትክክል የሚታወቅ ነገር የለም። ሲቀጥል ደግሞ ከእምነት ጋር የተያያዘ ነው። ኢየሱስ ለኛ ተብሎ የተሰቀለበት አሊያ ደግሞ ከዛ ሌሎች ደግሞ የተጠመቀበት ብለው ነው የሀገራችንም ይሁን የኢሮፖች አቆጣጠር መነሻው ይህን። የሰው ልጅ በሰራው ስራ ራሱ ይጠይቃል እንጂ ማንም ለማንም ተብሎ አይሰቀልም። ከዚህ ለመሸሽ በላጩ የሂጅራን አቆጣጠር መጠቀም። ያልቻለ ሰው በካፊሮች አቆጣጠር ካለማመን ጋር ለቀጠሮና ለመሰል ነገሮች ቢጠቀሙ ምንም ማለት አይደለም። አላሙም እዚህ ማለት የተፈለገው ነቢያችን ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ሳይሆን ከሂጅራ ጀምሮ ነው የሙስሊሞች አቆጣጠር መሰረት ያደረገው። እንደሚታወቀው ሂጅራ በሙሐረም አልነበረም፣ ረቢዑል አወል ላይ ነበር ሂጅራ የተደረገው። የሂጅራ አቆጣጠር የተጀመረው በዑመር ዘመን ሲሆን ከዛ በኋላ ሰሐባዎች ረድዋኑላሂ ዐለይሂም ከሙሐረም እንዲጀመር አድርገዋል። አቆጣጠሩ መጀመሪያ የተጀመረው ነቢዩ ከተሰደዱበት ወር ነው ከረቢዑል አወል። ከዛ በኋላ ግን ሰሐቦች እንደገና ተስማምተው ከሙሐረም እንዲጀምር አድርገዋል። ሙሐረም የተከበረ ወር ነው። ወከዛሊክ ሐጅና መሰል የሆኑ ዒባዳዎች ከሚሰሩበት ከዙል ሒጃ ቀጥሎ ያለ ወር ነው በማለት ከሙሐረም ተጀምሯል። ከዚህ ውጪ እንደ ቀን ከመጠቀም ውጪ ሌላ የሚደረግ ከዚህ የተያዘ ዒባዳ የለም። አዲሱ ዓመት ተብሎ የመጀመሪያውን ቀን መጾም፣ አዲሱ ዓመት ተብሎ የመጀመሪያውን ሌሊት በዒባዳ ማሳለፍ፣ አዲሱ ዓመት ተብሎ ሰዎችን ይቅርታ መጠየቅ፣ አዲሱ ዓመት ተብሎ እንኳን ደረሳቸው ማለት ይሄ ሁሉ ደሊል የለው፣ መሰረት የለው። እንደዚሁ ደግሞ የዓመቱ መጨረሻ ላይ ወይም ደግሞ አዲሱ ዓመት ሲገባ የሥራ መዝገብ ተጠቅልሎ ይነሳል። በመሆኑም በእስትግፋርና በጾም በዒባዳ ልናሳልፍ ይገባል የሚባል ነገር የለም። ሁሌም እስትግፋር ያስፈልጋል፣ ሁሌም ተውበት ያስፈልጋል። ቀደም እንዳልነው እያንዳንዱ ክስተት ራሱን የቻለ ዓመት ይኖረዋል። ወጥ የሆነ የሁሉንም ዒባዳ የሁሉንም ጉዳይ የሚመለከት ዓመት ሊኖር አይችልም። አንድን ስራ አንዱ የጀመረው የሆነ ወር ላይ ይሆናል፣ ሌላኛው ከሱ ከ3 ወር በፊት፣ ሌላኛው ከሱ ከ2 ወር በኋላ ሊሆን ይችላል። ስለዚህ ሁሉንም አንድ የሚያደርግ ራሱን የቻለ አንድ ቀን የለም። የዓመቱ መጀመሪያ ነውና ስራዬ በዚህ ቀን ይጠቃለላል፣ በኸይር ስራ ላሳልፉ ይገባል አይባልም። በዲን ላይ አዳዲስ ነገር ከመጨመር ጥንቃቄ ማድረግ ያስፈልጋል። ሙሐረም ወር በአጠቃላይ የተከበረ ከመሆኑም ጋር የፊተኛ 10 ቀኖች ይበልጥ የተከበሩ ቀኖች ናቸው። ደጋግ ቀደምቶች 3 አስርትን ያከብሩ ነበር ተብሏል። የሙሐረም የመጀመሪያ 10 ቀኖችን እንደዚሁ የረመዳን የመጨረሻ 10 ቀኖችንና ሶስተኛው የዙል ሒጃ የመጀመሪያ 10 ቀኖች ያከብሩ ነበር ማለት ኸይር ስራ ይሰሩባቸው ነበር፣ ወደ አላህ የበለጠ ይቃረቡባቸው ነበር ማለት። ኢማሙ ሙስሊም
ረሒመሁላህ ተዓላ ከአቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢያችን ዐለይሂ ሰላቱ ወሰላም አፍደሉ ሲያሚ ባዕደ ሸህሪ ረመዳን ሸህሩላሂ አለዚ ተድዑነሁ ሙሐረም ወአፍደሉ ሰላቲ ባዕደል ፈሪደቲ ቂያሙል ለይል ብላ ከረመዳን በኋላ በጣም ተወዳጅ ጾም የሙሐረም ጾም ነው። ከፈርዱ ሰላት በኋላ ደግሞ በጣም ተወዳጅ ሰላት የለይል ሰላት ነው ብሏል። በዚህ ሐዲስ መሰረት ሙሐረም ላይ ጾም ማብዛት ተገቢ ነው። አንድ ቀን ይጾሙ አንድ ቀን ማፍጠር፣ የሆነ ጊዜ ደግሞ በመደዳ መጾም ከዛም ማፍጠር፣ ሌላ ጊዜ ያስለመዱት ሰኞና ሐሙስ ጾም ካለ አያመል ቢድ ካለ ይሄን አጠናክሮ መቀጠል ሱና ይሆናል። ጾም አላህ ዘንድ በጣም ተወዳጅ ከሆኑ ዒባዳዎች መሃል አንዱ ነው። ለአላህ ብለን ምግብን፣ መጠጥን፣ ስሜትን የምንተውበት ዒባዳ ነው። እንደ ሌሎች ደግሞ ይሁንልኝና ስሙልኝም የማያጠቃው ዒባዳ ነው። አሰውሙ ሊ ወአነ ለዚ ኡጅዚ ቢሂ የተባለው እነዚህ ነው። ጾም የኔ ነው የእሱን ጀዛ ማቀውም መመነዳውም እኔ ነኝ ብሏል። ሌሎች ዒባዳዎች ሲደረጉ ሊታይ ይችላል፣ ሊሰማ ይችላል። ጾምን ግን ሆን ብሎ ራሱ ካላሳወቀ በስተቀር ሰዎች በቀላሉ አያውቁም። በሸሪያችን የተፈቀዱ የሚቻሉ ጾሞችን አጋጣሚ ባገኘን ቁጥር የምንችል ሰዎች ልንጾምና ወደ አላህ ልንቃረብ ይገባል። ሁሉም የገራለት ራሱን የቻለ የዒባዳ አይነት ይኖራል። ሶላት የሚገራለት ሰው ይኖራል፣ ሱና ሶላቶችን ሊያበዛ ይገባል። ጾም የሚገራለት ሰው ይኖራል፣ ይሄን አጋጣሚ መጠቀም ጾም ሊያበዛ ይገባል። ሰደቃ የሚገራለት ሰው ይኖራል፣ ሰደቃ ሊያበዛ። ወደ ኸይር መጣራት የሚገራለት ሰው ሊኖር ይችላል፣ ወደ ኸይር መጣራት ላይ ሊበረታ ይገባል። ለሰዎች በጉልበቱ መልካምን ነገር ማድረግ ሊገራለት የሚችል ሰው ይኖራል፣ እዛ ላይ ሊሽቀዳደም ይገባል። ጀነት ላይ ረያን የሚባል በር እንዳለና ጾም የሚያበዙ ሰዎች እንደሚገቡበት እነሱ ከገቡ በኋላ እንደሚዘጋ ተነግሯል። ለአላህ ብሎ አንድን ቀን የጾመ ሰው አላህ ከጀሃነም እንደሚያርቀው ከጀሃነም እንደሚጠብቀው ተነግሯል። አርካን ኢማን አርካን እስላምን ከመጠበቁ ጋር ማለት ነው። እንደዚሁ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ኡማማ በመባል የሚታወቅ ሰው ምከረኝ ብሎ ሲላቸው ዐለይከ ቢሰውሚ ፈኢነሁ ላ ዒድለ ለሁ ብለውታል። ጾምን አደራህን ጾም ላይ በርታ እሱን የሚያክል ዒባዳ የለም ብለውታል። ወሀከዛ ጾመኛ ሁለት ደስታ እንዳለው ተነግሯል። ጾሙ ሲያፈጥር ይደሰታል፣ አላህን ሲገናኝና አጅሩን ሲያገኝ ይደሰታል። ጾማችንም የሳሊሖች ጾም ሊሆን ይገባዋል። እነዚሁ ከምግብና ከመጠጥ መታቀብ ብቻ ሊሆን አይገባው። ሱሕር ላይም ከመጠን በላይ በልቶ የቀኑን መካስ ተገቢ አይደለም። ፍጡር ላይም እንደዚሁ ስንጾም አይናችን ሊጾም፣ ምላሳችን ሊጾም፣ ጆሮአችን ሊጾም፣ እግራችን ሊጾም፣ መላ ሰውነታችን ሊጾም ይገባል። የጾመኛ ባህሪን ልንላበስ ይገባል። ጾመን ስናበቃም ደግሞ ዛሬ ጾመኛ ነን እያለን ዜና ልናስተላልፍ አይገባም። ለአላህ ብለን ከጾመን ልንደብቅ ይገባል። ሐታ ጾመኛ ሆኖ አንድ ሰው መጥፎ ነገር ቢናገረው እኔ ጾመኛ ነኝ ይበል የሚለውን ሐዲት ሲያብራሩና ኢማሙ ነወዊና ሌሎችም የጾመው ፈርድ ከሆነ ዋጅብ ጾም ከሆነ ሁሉም ዋጅብ ላይ አንድ ነውና በግልጽ እኔ ጾመኛ ነኝ ቢል ችግር የለውም። የጾመው ግን ሱና ጾም ከሆነ ድምፁን አውጥቶ እኔ ጾመኛ ነኝ አይበል፣ በውስጡ ብሎ ብቻ ዞር ይበል። መናገር ያለበት ቦታ ላይ ሁሉ መደበቅ አስፈላጊ እንደሆነ ተናግራ ከዙል ሒጃ የመጀመሪያ 10 ቀኖች ውስጥ ደግሞ የበለጠ የተከበረው ጾሙም ልዩ አጅር ያለው አሹራን። አሹራ ማለት የሙሐረም 10ኛው ቀን ማለት ከዛሬ ከእሁድ ዕለት አንድ ብለን ጀመረን 10ኛው ቀን ላይ ሙሐረም 10 ቀን ላይ አሹራ መባል የሚታወቀውን ቀን መጾም የዓመትን ወንጀል እንደሚያሰርዝ ነብዩ ተናግሯል። ቡኻሪና ሙስሊም ከአብዱላህ ብን አባስ ባስተላለፉት ሐዲስ አብዱላህ ብን አባስ አሹራን መጾም እንዴት ይታያል ተብሎ ሲጠየቅ ማ ረአይቱ ረሱለላሂ ሷመ የውመን የተሐራ ፈድለሁ ዐለል አያሚ ኢላ ሃዘል የውም ያዕኒ የውመ አሹራ ወሃዛ ሸህር ያዕኒ ረመዳን ተብሏል። ነቢያችን ሰላቱ ወሰላም በጉጉት ጠብቀው አጅር ፈልገው የሚጾሙት ቀን አላየሁም እንደ አሹራና እንደ ረመዳን ወር ብሏል ረዲየላሁ ዐንሁ ወአርዳህ። የአሹራ ቀን አጅሩ ከፍተኛ ትሩፋቱም የታወቀ ነው። ከጥንት ጀምሮ የሚታወቅ ነው። ከሙሳ ጀምሮ ረዲየላሁ ዐንሁ ወአርዳህ። ሌሎች እንደሚሉት ከኑህም ጀምሮ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም መካ ይጾሙት እንደነበረ ነገር ግን ሰዎችን ጾሙ ብለው ያዙ እንዳልነበረ እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ተናግራለች። ቡኻሪና ሙስሊም በዘገቡት ሐዲስ። ከዛ በኋላ በሁለተኛ ደረጃ ወደ መዲና ሲሄዱ አህለል ኪታቦች ሲጾሙ አይተዋል። አይሁዶች ለምን እንደሚጾሙ ጠይቀዋቸው ሙሳን አላህ ያዳነበት ቀን ነው ከፍርዓውን፣ ሙሳ አላህን ለማመስገን ጾሞታል፣ እኛም እንጾማለን ብለዋል አይሁዶች። ይህኔ ነብዩ ሰለላሁ ዐለይሂ ወሰለም እኛ እኮ ለሙሳ ከእናንተ የበለጠ ቅርብ ነን፣ ሙሳም ሙስሊም ነው እኛም ሙስሊሞች ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም
ሙስሊሞች እንዲጾሙ ታዘዋል። ራሳቸውም ጾመውታል። በዚህም እንደ ግዴታነት ይጾም እንደነበረ ዑለሞች ተናግረዋል። ረመዳን ግዴታ ከመሆኑ በፊት ማለት ነው። ከዛ በኋላ በሶስተኛ ደረጃ ረመዳን ዋጅብ ሆኖ ከተደነገገ በኋላ አሹራን የፈለገ ሰው መጾም የፈለገ ሰው መተው እንደሚችል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቡኻሪና ሙስሊም ከዓብድላህ ብን ዑመር ባስተላለፉት ሐዲስ ሷመ ነቢዩ ዓሹራ ወአመረ ቢስያሚሂ ፈለማ ፉሪደ ረመዳኑ ተረከ ዛሊክ። ነብዩ ሰለላሁ ዐለይሂ ወሰለም አሹራን ጾሙ። መዲና ከተሰደዱ በኋላ ሙስሊሞችም እንዲጾሙ ታዘዙ። ረመዳን ግን ከተደነገገ በኋላ በግዴታነት መጾሙ ቀርቷል። ከዛ በአራተኛ ደረጃ የህይወታቸው መጨረሻ አካባቢ ላይ ብቻውን ላለመጾም ወሰኑ። አሹራ ማለት 10ኛው ቀን ማለት ነው። ኢማሙ ሙስሊም ረዲየላሁ ዐንሁ ከኢብኑ ዐባስ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ፈኢዛ ካነ አልዓሙ አልሙቅቢሉ ኢንሻአላህ ሱምና አልየውመ ታሲዕ፣ ቀጣይ ዓመት ላይ አላህ ካለ 9ኛውንም ቀን እንጾማለን ከአይሁዶች ለመለየትም ጭምር ማለት ነው። ኢንሻአላህ ባሉት መሰረት አላህ ሳይሻ ቀርቶ ነብዩ ሰለላሁ ዐለይሂ ወሰለም ቀጣዩ ዓመት ሳይደርስ ሞተዋል ዐለይሂ ሰላቱ ወሰላም። እሆኑም በንያቸው ለመጾም ነይተዋል። በዚህም ለኡመታቸውም ደንግገዋል። ማለት አሹራ 10ኛው ቀን ብቻ አይጾምም፣ ከፊቱ 9ኛው ቀን መጾም አለበት። አሹራ የሚሆነው ዘንድሮ ኢንሻአላህ ተዓላ ከነገ ወዲያ ማክሰኞ ሳምንት ማለት የሚሆነው ማክሰኞ ዕለት ነው። እሁድ 1 ብለን ቆጥረን እሁድና እሁድ 8፣ ሰኞ 9፣ ማክሰኞ 10 ነው የሚሆነው። በዚህ ሐዲስ መሰረት ሰኞና ማክሰኞ ነው ዘንድሮ የሚጾም። 9 የሚሆነው ሰኞ ነው፣ ማክሰኞ የሚሆነው 10 ነውና ሰኞን መጾም ያልቻለ ሰው ማክሰኞና ሮብ መጾም ይችላል። 9ና 10ንም መጾም ይቻላል። ወይም ደግሞ 10ና 11ንም መጾም ይቻላል። 9፣ 10፣ 11ንም መጾም ይቻላል። በጥቅሉ ሙሐረም የጾም ወር ነው ብለናል። በዚህ ወር ውስጥ የፈለጉትን ያክል መጾም ይችላል። ብቻ ወሩን ሙሉ መጾም አይቻልም። ከረመዳን ወር ውጪ ሙሉውን የሚጾም ወር ስለሌለ ማለት። አሹራን ከመጾም ውጪ ሌላ የሚደረግ ኢባዳ የለም። በዛ ቀን የቲምን ማሻሸት፣ ቤተሰብን ማስደሰት ይሄን ያክል አጅር አለው ሌላ አኺር የሚሉት ነገር አለ። መሰረተ ቢስ የሆነ ወሬ ነው። በዚህ ቀን ሙስሊሞች ጾመው አጅር እያገኙ ሺዓዎች ራሳቸውን እየገረፉ በስለት እየወጉ ደም ያፈሱበት ቀን። ሱናውን መከተል የተወሰው በቢድዓ እንደሚዘፈቅ የታወቀ ነው። ሁሴይንን እነሱ ራሳቸው ገድለውት አሹራ 10ኛው ቀን ላይ የሁሴይን ጠላቶች የአህለል በይት ጠላቶች ሁሴይንን የገደሉበት ቀን ነው ብለው እንባቸውን የውሸት እንባቸውን ያፈሳሉ፣ ደማቸውን ያፈሳሉ። በዚህም ሰዎች ለእስላም ያላቸው አመለካከት መጥፎ እንዲሆን ከእስላም እንዲሸሹ ያደርጋል። ሲጀምርም እነሱ ከእስላም ያላቸው ድርሻ እዚህ ግባ የሚባል አይደለም። ቁርአን ተዛብቷል የሚሉ የረሱልን ሰሐቦችን የሚሰድቡ አይሻ ዝሙት ሰርታለች የሚሉ አላህ ያዋረዳቸው ሰዎች ናቸው። አላህ ተባረከ ወተዓላ ኸይርን ካገረላቸው ኸይር ላይም ጽናትን ከሰጣቸው ባሮቹ ያድርገን። ሀዛ ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።